السلام عليكم ورحمة الله وبركاته إن شاء الله زار دقمو كابن القيم رحمه الله مالتنا نققروج كسلفوج عندبت بعض أفكار من هنا ابن القيم رحمه الله له قالوا فطوبى لمن شغله عيبه عن عيوب الناس يراسو عيب يراسو كفتات بزيادة رقصو سوجن كفتات يسوجن عيب كما كتاتنا مالتنا ቢዚ የሆነ ሰውዬ አማረበት። የራሱን ችግር ለማስተካከል የራሱን አይብ ለማስተካከል የሞከረ ሰውዬ አማረበት፣ ደስተኛ ይሆናል። ወወይሉን ሊመን ነሲየ አይበሁ፣ እንደዚሁ የራሱን አይብ የራሱን ነውር የረሳ ለሆነ አካል ደግሞ ወየውለት። ወተፈረገ ዑዩበ ናስ፣ በሰዎች አይብ ላይ የተጣለ የሰዎችን ክፍተት የሰዎችን ነውር የሚከታተል የሆነ ሰው ማለት ነው። የራሱን አይብና የራሱን ነውር ረስቶ ማለት ነው፣ ወየውለት አሉ። هذا من علامات الشقاوة هيكو يأجل بسنة مسارته ملكتنا وهلو كما أن الأول من أمارات السعادة لك ما جمر يوم مالتنا من يأجل جنة مسارت عنده هنا كل مالتنا ولتن يودقمو يأجل بسنة مسارتنا وهلو ስለዚህ እኛ ማለት ነው የሰዎችን አይብ የሰዎችን ነውር ከመከታተላችንና ከማየታችን በፊት የራሳችንን አይብ የራሳችንን ነውር ማለት ነው ለማስተካከል እንሞክር። እስኪ እከሌ እንደዚህ አደረገ፣ እከሌ ማፈፋ፣ እከሌ ነውር አለበት፣ እከሌ ክፍተት አለበት ከማለታችን በፊት እስኪ የራሳችንን ክፍተት የራሳችንን ችግር እስኪ እናስተካክል። አብዛኞቻችን የሰዎችን አይብ ነው የምንከታተለው፣ የሰዎችን ነውር እከሌ እኮ እንደዚህ ፈጸመ፣ እከሌ እኮ ይህንን ነገር እኮ አደረገው፣ እከሌ እኮ ይህን ነገር አጠፋው ከማለታችን በፊት እኛ ምን እያደረግን ነው፣ እኛ ምን እየሰራን ብለን ራሳችንን ፈትሸን ማለት ነው ልንመለከትና ልናይ ይገባናል። የሰዎችን አይብና ነውር ከመከታተላችን በፊት ነው ወይስ እኛ ክፍተት የለብንም እኛ ነውር የለብንም ማለት ነው። ስለዚህ አኺራችንም እንዳምርልን በሰዎች ክፍተት ማለት ነው ከመጣላችን በፊት በራሳችን አይብ በራሳችን ነውር ማለት ነው ቢዚ እንሁን እላለሁኝ። እኔም በተናገርኩት እናንተ ለሰማችሁት ተጠቃሚ አላህ ያደርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።